ዘንድሮ የበርካታ ክለቦችን ቀልብ መሳብ የቻለው የበርንማውዝ የማል ተከላካይ ተጫዋች ዲያን ሃውሰን ወደ ምዕራብ ለንደን ክለብ ቸልሲ ለማቅናት በቁም ነገር እያሰበ መሆኑ ዘ ኢንዲፔንደንት ይዞት የወጣው መረጃ ያመላክታል። ቼልሲዎች ለተጫዋቹ የ7 ዓመት ውል እንዳቀረቡለትም ነው እየተዘገበ የሚገኘው። የስታንፎርድ ብሪጁ ክለብ እያስደነቀ የሚገኘውን ተከላካዩን ተጫዋች ለማስኮብለልም ፊት ለፊት ላይ ተቀምጠው የሚገኙ ቡድን መሆናቸውንም ነው የተገለጸ የሚገኘው። ይጫዋች ዘንድሮ በፕሪሚየር ሊጉ ገና በመጀመሪያ ዓመቱም ነው እያስደነቀ የሚገኘው። ከዩቬንቱስ ወደ በርንማውዝ ባሳለፍነው ክረምት መቀላቀሉ ይታወሳል። ተጫዋቹ እያሳየ ያለውን እንቅስቃሴም ተከትሎም ከቸልሲ ውጪ ሪያል ማድሪድ፣ አርሰናል፣ ሊቨርፑልና ሌሎችም የአውሮፓ ታላላቅ ክለቦች የተጫዋቹ ፈላጊዎች ናቸው። የ20 ዓመቱ ተጫዋች ግን በውሉ ላይ በክረምቱ ተግባራዊ የሚሆን የ50 ሚሊዮን ዩሮ የውል ማፍረሻ ይገኝበታል። ጨዋታውን ግን ወደ ቸልሲ ለማምራት እያሰበ እንደሚገኝ ነው የተዘገበው። ጨዋቹ ዘንድሮ የኢኒጎ ማርቲኔዝን ጉዳት ተከትሎም በስፔን ብሔራዊ ቡድን ለመጀመሪያ ጊዜ ጥሪ ቀርቦለት ስፔንን ወክሎ መጫወቱም የቅርብ ጊዜያቶች ትውስታ ነው። ጨዋቹ ዘንድሮ ለበርንማውዞች ደግሞ 31 ጨዋታዎችን ወክሎ መጫወትም ችሏል። ከዚህ ውስጥ ደግሞ ከኋላ መስመር እየተነሳም 2 ግቦችን ከመረብ ላይ ማሳረፍ እንዲችል አድርጎታል። ጨዋቹ ወደፊት ግን ከዚህም በላይ የሚያስደንቅ ተጫዋች ይሆናል ተብሎ የሚጠበቅ ፕሮሚሲንግ ልጅ ነው። ሜትር ከ95 የሚመዘዘው ተጫዋቹ በግንኙነት ወቅት ሰውነቱን በአግባቡ የሚጠቀም ተጫዋች ነው። በአንድ ለአንድ ግንኙነት በጣም ጥሩ የሆነ ተጫዋች ነው። በትክክለኛው ሰዓት በትክክለኛ ቦታ ላይ ይገኛል። ረጃጅም እግሮች አሉት። ከኳስ ጋር ልዩ የሆነ እርጋታ አለው። በጣም ፕሬስ ሬዚስታንስ ወይም ፕሬስ የሚቋቋም አይነት ተጫዋች ነው። ማጥቃትን ለማስጀመር ኳስ ይዞ የሚመጣ አይነትም ተጫዋች ነው። ረጃጅም ኳሶችን ይጥላል። ፓስ ሲያድግም ሁለቱንም እግሮቹን የሚጠቀም ተጫዋች ነው እና እነዚህ ነገሮች ለቼልሲ ሌላ ኳሊቲን ይዞላቸው የሚመጣ አይነት ተጫዋች አድርጓል። ለቼልሲ ፊት የሚያርግም ተጫዋች ነው የሚመስለው። ባይሆን ግን የተጫዋች ከሚነሳበት ድክመት ዋነኛው የፊዚካሊቲ ችግር ነው። በፊዚካል ጉዳይ የሚታማ አይነት ተጫዋች ነው። የተጫዋቹ ቀጣይ ማረፊያ ግን ትኩረትን የሚሻ ጉዳይ ነው። የሪያል ማድሪድ ተጫዋች ቪኒሲየስ ጁኒዮር በሪያል ማድሪድ ቤት የሚያቆየውን አዲሱን ለማደስ ከስምምነት ለመድረስ ከጫፍ እንደደረሰ እውቁ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። ብራዚላዊ ኮከብ ተጫዋች አዲስ ውሉ በሳንቲያጎ በርናቢዮ እስከ 2029 ወይም እስከ 2030 ድረስ የሚያቆየው መሆኑን ነው የተገለጸ የሚገኘው። ቪኒ ከሳውዲ አረቢያ ትልቅ ጥያቄ ቀርቦለትም ነው ጥያቄውን ውድቅ አድርጎ አሁን በሜሬንጌዎቹ ቤት ያለውን ውል ለማደስ የተቃረበው የ1 ቢሊዮን ዩሮ ጥያቄ ውድቅ እንዳደረገም ነው ከሳውዲ የተገለጸ የሚገኘው። አምና ሳይጠበቅ የባሎንዶር ሽልማት ያመለጠው የ24 ዓመቱ ተጫዋች አሁን ላይ በሳንቲያጎ በርናቢዮ ቤት ያለው ውልም በ2027 ላይ የሚጠናቀቅ ነው የሚሆነው። የ2 ጊዜ የቻምፒየንስ ሊግ አሸናፊው የቀድሞ የፍላሚንጎ ተጫዋች ዘንድሮ ማድሪዶች በተቸገሩበት አመት በሁሉም ውድድሮች 46 ጨዋታዎችን አድርጎ 20 ግቦችን አስቆጥሮ 14 ደግሞ ለግብ የሚሆኑ ኳሶችን አመሻሽቶ ማቀበልም ችሏል። አሁን ለማድሪዶች የቪኒን ውል በድጋሚ ማደስ ትልቅ የምስራችን ይሆናል። ሪያል ማድሪዶች በቀጣይ ጨዋታቸው ዛሬ ምሽት 4 ሰዓት ላይ ከሜዳቸው ውጭ አቅንተው ሄታፌን የሚገጥሙ ይሆናል። የአርሰናል ተጫዋች ጆርጂኒዮ አሁንም ቢሆን በውድድር ዓመቱ መጨረሻ ላይ ከአርሰናል ይለቃል ተብሎ እንደሚጠበቅ እውቁ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። ጣሊያናዊ ተጫዋች እንደሚታወቀው በኤምሬትስ ያለው ውል በውድድር ዓመቱ መጨረሻ ላይ የሚጠናቀቅ በመሆኑ ከሰሜን ለንደኑ ክለብ በነጻ ዝውውርም ይሆናል የሚለቀው ማለት ነው። የብራዚሉ ክለብ ፍላሚንጎ ደግሞ ጆርጂኒዮን በነጻ ዝውውር ለማስኮብለልም ለተጫዋቹ ቀድሞኑ ጥያቄያቸውን ወይም ፕሮፖዛላቸውን ያቀረቡ ቡድን መሆናቸው እየተገለጸም ነው የሚገኘው። አርሰናሎች የጆርጂኒዮን ውል የማደስ ምንም እቅድ የሌላቸው ቡድንም ናቸው። መድፈኞቹ በዚህ ቦታ ላይ ግን የቶማስ ፓርቴ ውልም በክረምቱ እንደሚጠናቀቅባቸው ይታወቃል። የፓርቴ ውል ግን አሳሳቢ ጉዳይ ያደርገዋል። ወደ ጆርጂኒዮ ስንመለስ ግን በ2023 ከአርሰናል ተቀናቃኝ ከሆኑት ከሌላኛው የለንደን ክለብ ከቼልሲ ወደ አርሰናል በ12 ሚሊዮን ፓውንድ ክፍያ ኤምሬትስ የደረሰው ጆርጂኒዮ አሁን ላይ ደግሞ በጉዳት ላይ የሚገኝ ተጫዋች እንደሆነም ይታወቃል። ያስተናገደውንም ጉዳት ተከትሎ ተጫዋቹ ምናልባትም በመድፈኞቹ ቤት የመጨረሻ ጨዋታውን አድርጎ ሊሆንም ይችላል የሚሉ ዘገባዎችም እየተበራከቱ ይገኛሉ። ትናንት ሚኬል አርቴታ በፕሬስ ኮንፈረንሳቸው ወይም በጋዜጣዊ መግለጫቸው ላይ ጆርጂኒዮ ለጥቂት ሳምንታት ከሜዳ እንደሚርቅ
አረጋግጠውም ነው የነበረው። ለአርሰናል ከ50 በላይ ጨዋታዎችን የከወነው የ33 ዓመቱ ተጫዋች ዘንድሮ በአርሰናል ግን የመጨረሻ የውድድር ዓመቱ ላይ ነው ያለውም ተብሎ ይገመታል። የካታላኑ ክለብ ጥሩ ያልሆነ ዜና ገጥሟቸዋል። ባርሴሎናዎች ከፊት ለፊታቸው የኤል ክላሲኮ ጨዋታ እንዳለባቸው የሚታወቅ ሲሆን በዚህ ጨዋታ ብሉ ግራናዎቹ የግራ መስመር ተመላላሽ ተከላካይ ተጫዋቻቸው አሌሃንድሮ ባልዴ ባስተናገደው የሃምስትሪንግ ጉዳት ምክንያት ከኤል ክላሲኮ ጨዋታ ውጪ መሆኑ ለማወቅ ተችሏል። የባርሴሎና አሰልጣኞች ሃንሲ ፍሊክ አሌሃንድሮ ባልዴ ከጉዳቱ አገግሞ በቻምፒዮንስ ሊጉ ከኢንተር ሚላን ጋር ላለባቸው የግማሽ ፍጻሜ መጀመሪያ ጨዋታ ይመለሳል ብለው ተስፋ ማድረጋቸውም ነው የተገለጸው። ባርሴሎናዎች በኮፓ ዴል ሬ ፍጻሜ ግን ከሪያል ማድሪድ ጋር የሚፋጠጡበት የስፓኒሽ ክላሲኮ ጨዋታ የፊታችን ቅዳሜ ከምሽቱ 5 ሰዓት ላይ የሚደረግ ተጠባቂ መርሃ ግብር ነው። የጣሊያኑ ክለብ ኮሞ አሰልጣኙ ነው ሴስክ ፋብሪጋስ በቀጣይ የውድድር ዓመትም በኮሞ ይቀጥላል ተብሎ እንደሚጠበቅ እውቁ ጋዜጠኛ ፋብሪዚዮ ሮማኖ በዘገባው ላይ አስፍሯል። ፋብሪጋስ በጣሊያን ባሉ ትላልቅ ክለቦች እንዲሁም አርቤ ላይፕዚሾች ማሰልጠኛቸውን ማርኮ ሮዝን ካሰናበቱ በኋላ ፋብሪጋስንም በመመልከት ግንኙነት ጭምር አድርገው የነበሩ ቡድን ቢሆኑም አሁን ግን ፋብሪጋስ በኮሞ ይቀጥላል ተብሏል። ተያይዞ እንደተገለጸው ከሆነም በክረምቱ ቡድኑ ስለሚያስፈርማቸው ተጫዋቾች ጭምር ከአመራሩ ጋር እያቀደ እንደሚገኝ ተገልጿል። የ37 ዓመቱ ስፓኒያርድ አሰልጣኝ አምና ኮሞን ወደ ሴሪያው እንዳሳደጋቸውም ሊዘነጋ የሚችል ጉዳይ አይደለም። ዘንድሮ ደግሞ ቡድኑ በሴሪያው የደረጃ ሰንጠረዥ 13ኛ ደረጃን ይዘው የሚገኙ ቡድን ናቸው። 39 ነጥቦችን የሰበሰበው ቡድኑ አሁን ላይ ተከታታይ 3 ጨዋታዎችንም ማሸነፍ የቻሉ ቡድን ያደርጋቸዋል። ፋብሪጋስ በቀጣይ እንግዲህ ቢያንስ ለ1 ዓመት ያህል በዛው በኮሞ ይቆያል ተብሎ ይጠበቃል። በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ጨዋታዎች ወሳኙ ምዕራፍ ላይ ከደረሱ በኋላ የኤንቢኤ ፕሌይ ኦፍ ጨዋታዎች መደረጋቸውን ቀጥሏል። በዛሬው ዕለት ደግሞ 3 ጨዋታዎችም ነው የተከናወኑ። ዛሬ በተደረጉ ጨዋታዎችም ኤልኤ ሌከርስ ከሚኒሶታ ቲምበር ወልቭስ ጋር የነበረው ጨዋታ ተጠባቂ መርሃ ግብር የነበረ ሲሆን በጨዋታው ሌከርሶች 94-85 በሆነ ውጤት ማሸነፍ ችሏል። ሌከርሶች ባለፈው ደግሞ ተገኝቶ የነበረ ቢሆንም ዛሬ ግን ወደ ድል ሊመለሱ ይችላል። ውጤታቸውንም ተከትሎ ከቲምበር ወልቭስ ጋር ባደረጉት ሁለተኛ የፕሌይ ኦፍ ጨዋታ ድል በማድረግ አሁን በኩል ቁጥር አንዳንድ ጊዜ ተሸናንፈዋል ማለትም ነው። ሶስተኛ ጨዋታቸውን ደግሞ በዕለተ ቅዳሜ ወይም ወደ ቅዳሜ ሊነጋ ሲል ሌሊት 10 ሰዓት ተኩል ላይ የሚያርጉ ነው የሚሆነው። በዛሬው ጨዋታ ግን የሌከርስ ጨዋች የሆነው ሉካ ዶንቺች በጨዋታው ከፍተኛ ነጥቡን በማስቆጠር 31 ነጥቦችን አስቆጥሯል። እንዲሁም 12 ሪባውንዶችንና 9 አሲስቶችን አስመዝግበውም ነው የነበረው። የቡድን አጋሩ ሊብሮን ጄምስ ደግሞ 21 ነጥቦችን አስቆጥሮ 11 ሪባውንዶችን አድርጎ 7 አሲስቶችን አስመዝግቧል። ሽንፈት ያስተናገዱት ቲምበር ወልቭሶች ግን ዛሬ እንደ መጀመሪያው ጨዋታ ክሊኒካል ሆኖም ያልተገኙበት ጨዋታ ነው የነበረው። በሌላ ጨዋታ የዌስተርን ኮንፈረንስን በበላይነት ያጠናቀቁት ኦክላሆማ ሲቲ ታንደሮች አይቀመሴነታቸው የቀጠለ ሲሆን ሜምፊስ ግሪዝሊስን 118-99 በሆነ ውጤት ረቷል። ውጤቱንም ተከትሎ ታንደሮች ሁለተኛ እድላቸውንም በፕሌይ ኦፉ በማሳካት 2-0 እየመሩ የሚገኙ ቡድን ናቸው። በጨዋታው ልማደኛው የታንደሩ ኮከብ ተጫዋች ሼይ ጊልጌስ አሌክሳንደር ዛሬም የደመቀ ሲሆን 27 ነጥቦችን አስቆጥሮ 8 ሪባውንዶችን አድርጎ 5 አሲስቶችን ያስመዘገበ ሲሆን 3 ጊዜ ደግሞ 3 ነጥቦችን አስገኝቷል። የሚልዋኪ ባክሱ ኮከብ ተጫዋች ያኒስ አንቴቶኩምቦ 34 ነጥቦችን በማስቆጠር የጨዋታውን ከፍተኛ ነጥብ አስቆጠረበት ጨዋታ ደግሞ ቡድኑ ከኮርታቸው ውጭ አቅንተው ሽንፈትን የቀመሱበት ሲሆን በኢንዲያና ፔሰርስ 123-115 በሆነ ውጤት ተረቷል። ውጤቱንም ተከትሎ ፔሰርሶች እስካሁን በሁለቱም ጨዋታ ባክሶችን በማሸነፍ 2-0 የመራቸው ይገኛሉ ማለትም ነው። ሽንፈትን ያስተናገዱት ባክሶች ዛሬ እንደውም ከጥሩ ዜና ጋርም ነበር ወደ ጨዋታው ሊቀርቡ የቻሉት። ተጫዋቻቸው ዳሚያን ሊላርድ ከ5 ሳምንት በኋላ ወደ ጨዋታ በመመለሱም ነው። 12 ጨዋታዎች ከመለጡት በኋላ ነው ዛሬ ተመልሶ ወደ ጨዋታ 14 ነጥቦችን አስቆጥሮ የነበረው። ሆኖም ግን ሽንፈቱ ሊቀርላቸው ባክሶች አልቻለም።